ዶርም ላከራይሽና እኔ አፍታም ልጅ ነኝ ለውጥሻለሁ የመንገድ ኮብል ነው ማሰራሽ ስለኝ እሺ ብዬ አዛ ዶርም ላከራይን ገባ ግን አልመሰለም ውሸት ነው አውቆ ነው እናትሽ ዳ ከሆነች አሰራሻለሁ ሆቴል ከፍትልሻለሁ ሲለኝ ሴት ስለሆንኩ በትንሹ ተታለልኩኝ ምን ያረጋሻል ስትለኝ በዚህ ፍልክልክ ይልብኛል ምናምን ስላት አይ ልጅ ሀይምሮ እንዳለበላሻተላ እርግዝና ነው ችግር የለውም በቃ ምናምን አለችኝ ያዋለኝ ወለድኩታይ ወልጀም ምባላው አጥቼ ለወልድሽ ጀም ልጅን ማቀፊያ ልብሳቶ ባንድ ጨርቅ ፎታ ዶክተሮች ጋውናቸው ነው አልቆ ምናምን ሰጥቶን ያቀፉተይ አላውቅልሽም ለኔ ብለሽ ተውና አባይ ግድ ብለሽ ውደቅ ያለኝ ህፃውና ተቃቀፋልችል አተዛዘላልችል ምንም አላውቅም እናት ሰው ሰርቶ ገንዘብ ለእናት ይሰጣል እንጂ ልጅ ይዤ ይሄ ምን አይነት እንዴት ብዬ እናቴ ግንባር ቆማለሁ ስትል አፍራ ሰው ነው ነገረኝ እዛ ላይ ለለት ስናደድ ረገምኳትና እንደገና አስተውየ ባየው እንደገና ደግሞ እናንተ ሚያልፍ ቀን እንዴት ደግሞ ልጅ ሳትገላገል ንብረት የለኝ ገንዘብ የለኝ እንዴት ረግማታለሁ ማጣት እኮ ያስፈልጣል ልጅናውን ደራሽ ገንዘብ የለልኝ ልጅ እንትን ነገር ተሞት ፍትጋለጥ ቢሳብዬ እንደገና አርግማኔን ተጨ ዛሬ ልወልድ ነገ ልወልድ እያልኩኝ ሰጠብቃት እናቴ ከሰራው ቀረች ከሰራው አዛታ ቤት ታይዘን በራሞት ነው ለሽለሽ ለካሱ ቀርማውቋል ዛሬ እንግዲህ ያው ያምን ብሄር ነው ገንዘብ የሌለው ሰው ተምን ይገባል ምን ማን ግቢ ይላል ደሃ አይደለሁኝ ማን እቺ ተከፍላለች እቺ እኮ አላት ብሎ ማን ቤቱን ከፍቶ ያከራየኝ እሺ በጣም አመሰግናለሁ መጀመሪያ እስኪ እንተዋወቅ እስኪ ስምሽ ንገሪኝ የት አካባቢ ነው ትኖሪው ሙልዬ ግርማው እባላለሁኝ ምኖረው ጎንደር ወለቃው ሰፈር ነው እድሜሽ ስንት ነው አሁን 16 በ16 አመትሽ ነው የልጅ እናት ሆንሽው አዎ ስንተኛ ክፍል ተማሪ ነበር አምስተኛ ከማን ጋር ነው የምትኖሪው አዚ ጎንደር ተቀጥሬ የምኖረው አሁን የምትኖሪው ከማን ጋር ነው ከእናቴ ጋር ከእናትሽ ጋር እዚህ ከእናትሽ ጋር ስትኖሪ በምንድነው የምትተዳደሩት በምንድነው ገቢያችሁ አይኔ እናቴ ከዚህ የምትቀመጥ እኔ ጎንደር ነው ተቀጥሬ የምባላና የሆነ አደጋ ሲደርስብኝ እዚህ መጣሁት ምንድነው የደረሰብሽ አደጋ እስኪ ንገሪኝ እስኪ አይ ጎንደር የሆነ መስተንግዶ ገብቼ ነበር አዛ ምሰራበት ቤት የሆነ ልጅ በቃ ወድሻለሁ ምናምን ሲለኝ ከእናትና አባቴን የሚያሳልፍ መሰለኝ እሺ የገባው የማይሆን ሆነ በቃ እዚህ መጣሁኝ እና በ16 አመትሽ ልጅ የኖረሽ እዛ ያገኘሽ ሰው አታሉሽ ነው ማለት ነው አዎ ገንዘብን አታለለኝ የሚሆን መስሎኝ ምን አለሽ ስትገናኙ እንዴት ነበር የተገናኛችሁት አዛ ሰራለውኝ ለሶስት እናቲቱ እኔ ባለቤቷን ምንሰራ አይ የሆነ መጥቶ ይመገባል ምግብ እና በቃ የሆነ ስራ ታየኝ ምናምን ትዳርን መስርታለኝ እዛ እሺ ስለው በተለው የዳሪ ስለሆንኩ ምለወጥ መሰለኝ እሺ ስለው ዶርም ላከራይሽና እኔ አፍታም ልጅ ነኝ ለውጥሻለሁ የመንገድ ኮብል ነው ማሰራሽ ስለኝ እሺ ብዬ አዛ ዶርም ላከራይን ገባ ግን አልመሰለም ውሸት ነው አውቆ ነው አዛ ወለጅልኝ ለዘር ንብቃ ሲለኝ እናት አባቶቼ ዳሃ ናቸው ስላቸው እንደዛ ብዬ ስነግረው አይ ችግር የለውም ምን ያሳልፍልሻለሁ ምንም ችግር የለም ሲለኝ እሺ ብዬ እዚህ ደረጃ ደረስኩኝ ይሄውል እንዴት ነበር ሁኔታው ማለት ከተገናኛችሁ በኋላ የተከራይቶ አስቀመጠሽ እዚህ ኦቶ ፓርኮ 1000 ብር ላከራይሽ የሀብታም ልጅ ነኝ ችግር የለውም በቃ ዘና አርገን የሚይዝሽ እናትሽ ዳ ከሆነች አሰራሻለሁ ሆቴል ከፍትልሻለሁ ሲለኝ ሴት ስለሆንኩ በትንሹ ተታለልኩኝ እሱ ግን ምን አይነት ኑሮ ነው የሚኖረው ያ የመንገድ ኮብል ነው የሚያሰራ ልጁ መጀመሪያ የሀብታም ልጅ ነኝ ብሎሽ ነበር አዎ እና ተከራይቼ ያኖርሻለሁ ህይወትሽን እለውጣለሁ የቤተሰቦችሽንም ህይወት እለውጣለሁ ብሎሽ ነበር እና የእውነት የሀብታም ልጅ ነው እንደው ያንቺንስ ህይወት ቀይሮታል በትክክል አሟልቶልሽ ነበር አረ ምንም ጨራሽ 1000 ብር የቤት ክራይ ከፈለልኝ አዛጭ ምንም ያሟላልኝ ነገር የለም ግን በቃ ከዛ ቤት ተመሰራበት ቤት ወጥቼ የተወሰነ በቃ ጉልበቴ ላሳርፍ ብገባ ምንም ነገር የለም እና መጀመሪያ ቤት ውስጥ ስትገቡ ምን ገዛልሽ ከዛ ቤት የተወሰነ የምኖርበት እቃ የአንዳንድ ብርጭቆ አንዲት ወንበር ፍራሽ አርጎ ገዝቶልኛል አዛ እነናይቼ እኔማ ከተቀጠርኩበት ቤት ወጥቼ በቃ ራሴን ለውጣለሁ እናቴ አሽሎቂ ተጋገራ ነው የምትበላ 7 ልጅ ወልዳለች እነሱን ስለምጣወር አይ በቃ እኔ ደግሞ አሳልፍላታለሁ ችግር የለውም ምናምን ብዬ ልጅ በጣም በአፉ ሲነዳኝ እውነት መሰለኝ
በጣም አሳልፍልሻለሁ ችግር የለውም ለዘር ብቂልኝ ውጭ አክስት አለችኝ እህት አለችኝ ችግር የለውም ሲለኝ እኔ እውነት መስሎኝ ከዚህ በቃ መጠቀም ያልጠቀም አልቻልኩም ሲያታለኝ እሺ ብዬ ከማይወን ነገር ደረስኩኝ አረግዤ ብዬ ስነግረው 3 ወር ምናምን ከሆነ በኋላ ነው ወቁት እርግዝናዬ ከዛ አርግዣለሁ ስለው አይ አረጋሽልኝ ችግር የለውም በቃ ምናምን እንደ ነገር እንዳትወስድሽ ምናምን ሲለኝ እሺ ብዬ ጠበቁት አዛ መስመሩን አጥፍቶልኝ ማለት በቃ ጠፋ ምንም ግን እንደው መጀመሪያ ማለት ነው አንቺን እንደው ለዘር እንድትበቂ ፈልጋለሁ እንድትወልጂልኝ ፈልጋለሁ እንድትወልጂልኝ ወልደሽ ታዲያ ለምን ጠፋ እንጃኔ ምንም አላወኩም ራስ ለለት ለምበላት እንኳን ጥቶልኛል ሄደ ከዛ እናቴ አሽሎ ቂጣ ምናምን ተጋግራለች እህቴም አዲስ አበባ የምትኖራለች እሷ የአዲስ አበባ ተቀጥራ ወራት ሞላ መታ የኔን ነው የሳምንቷ ነው ሩጣ መታመሰጠኝ ምክንያቱም በቃ አልጋ ላይ ነው እስከ ሞል ድረስ አልጋ ላይ ነው ወደቅኩት ምንም ያመመኝ ማለት ነው እና እህቴና በቃ የሳምንቱን የሁለት ሳምንቱን እየተቀበለች የምታበላኝ ከዛ መጣውኝ ከዛ ቤት ምቀምሰው የምበላው ሳጣ እናቴ ወደዚህ ዛይ መጣች ወደ እየገፋ ሲሄድ በቃ እናቴም ስራውን ተወቹ ዛሬ ተወልድ ነገ ተወልድ ያለች አዚ ቁጭለና ለወላራው ተጋለጥና ተወለድኩም ልጅ ሄኖክ የሚባል መጥቶ እስከ ወልጄ ለህላ በቃኝ ለምበላው ለሁሉም ነገር አበቃኝ ማርገዝሽ መቼ ነው ያወቅሽው እስከ ስንት ጊዜ ወር ድረስ እስከ 3 ወር ከ3 ወር በኋላ ነው ያወቅሽው ማለት ነው ምንም አላውቅም ቦርጭ ነው ምንድን እያልኩ አላወቅኩም ከዛስ እንዴት አወቅሽበትን ከዛስ ለናትሽ እንዴት ነገርሻት መደብ ነገር ይስ በቃ ያስታውከኛል ምግብ አልበላ እና እናቴ ደግሞ ምንድነው እየሰነገራት ምን ያረጋሻል ስትለኝ በዚህ ፍልክልክ ይልብኛል ምናምን ስላት አይ ልጅ ሀይምሮ እንዳለበላሻትላ እርግዝና ነው ችግር የለውም በቃ ምናምን አለችኝ ያዋለኝ ወለድኩታይ ወልጀም ምበላው አጥቼ ለወልድሽ ጀም ልጅን ማቀፊያ ልብሳቶ ባንድ ጨርቅ ፎታ ዶክተሮች ጋውናቸውን አልቆ ምናምን ሰጥቶን ያቀፉተይ ወልጀ እንኳን ባክና ድረስልኝ ብለው አላውቅልሽም ለኔ ብለሽ ተውና አባይ ግድ ብለሽ ውደቅ ያለኝ ምንድነው ስለዚህ በመጀመሪያ የፈለገሽ አንቺን ለጊዜያዊ ላንድ ቀን ስሜት ነው እንጂ ካንቺ ልጅ እንዲኖረው ፈልጎ ወይንም ደግሞ ካንቺ ጋር ትዳር ለመመስረት አይደለም ግን ወሬው ሲነዳ ደግሞ በጣም ትዳር የሚመሰረት መስሎኝ ታየኝ እና እኔ ደግሞ እሺ በያረገስኩለት ያዋዚ በቃ ህይወቴን አበላሽኝ የቴን አንደኛ የቴን ህይወት አበላሽቼ ሁለተኛ ደግሞ የኔ ህይወት ተበላሽቶ ሶስተኛ ተለምኖልኝ ነው የወለድኩት የማህፀን እስቲ ተሰርጀን ብዬ 2000 ብር 1000 ብር አምጡ እየተባን እናቴ የምከፍለው አጣ ነጠላን ዘርግታን ለምና ተሰርጀን ብዬ ለምግብ የደረስኩኝ እና ተወልዶም ህፃኑ እንኳን የሚለብሰው አጥቶ 3 ቀን በቢጃማ በለበስኩት ቢጃማ 3 ቀን ልጁን አቅፌ የድንተን ያልኩኝ አዛ ዳቆን የሚባለው በቃ የሆነ መረጃ ደረሰው ይዞርል በዚህ ከዛ የሆነች ልጅማ ለክርስቲና በራታ ሃይማኖቷን ልቀይር ነው ምናምን ብሎ መረጃ ሲደርሰው መጣና እንደ አጋጣሚ ድርሳልና ሄኖክ ይባላል ምንድነው ችግር አለ አለኝ አይኔም አንድ እንዲህ ሃይማኖቷን ልቀይር ብዬ ለክርስቲና ብር የሌለኝ ነው ለልጁ የሚለብሳጭ እኔም ለብሳጭ ምበላጭ ያልቀሽ ነገርኩት አልጋተኛው ታልጋለኝ ስፌቱም ይበላኛል እናቴ በቃ እኔ ሰርቸ ላብላሽ ብላ ቂጣ ነበረች ልጋግር ስትሄድ እጻውና ተቃቀፋልች አተዛዘላልች ምንም አላውቅም ከዛ ዳቆን መጣና ችግር የለውም ብሎ እህል የተወሰነ አስፈጭቶልኝ ማቀፊያ ማስመጥቶልኝ አይዞሽ ብላ ጽናንቶ እየመጣ አይዞሽ ይያለኝ አይወል ከዚያ ደረሰኝ እንደው ማለት አንቺ ገና እድሜሽ 16 ዓመት እና በ16 ዓመት እድሜሽ ገላሽ ሁሉ የጠና አይደለም ምንም ልጅን የመሸከም የሚችል ማህፀንን በትክክል አይኖርሽም እድሜው ማለት ነውና እንደው እስከምትወልጂ ድረስ ስትወልጂ የነበረው ሁኔታ ክብደቱ ምን ያህል ነበር በጣም ከባድ ነበር ዶክተሮች ራሱ በቃ እግዚአብሔር ያወጣሽ ድልሽ ያወጣሽ ብለውኝ 4 ቀን ነው ከዛ የተኛሁት ሆስፒታሉ ማለት ነው ምበላው አጥቼ ሁለተኛ ከማህፀን የገብተው ነው ጥሽተውን ያፈሰሱት እና በቃ ምንድነው ችግር ምናምን ብለው በጣም ደንግጦ ነበር የየሰሩኝ መብራቱ አቋራጥባቸው ጣፋ መብራቱ ከዛ በጣም ደንግጦ ነበር ጧት ቅዳሜ ለሊት አዚን ጥሽተው የፈሰሰ ከዛ እሁድ ቅዳሜ 12 ሰዓት ከሌቱን ጥሽተው የፈሰሰ ማታ ለቅዳሜ 12 ሰዓት ወደ ሆስፒታሉ ሄድኩኝ በአምቡላንስ ሄድኩኝ እሁድ ውዬ ሰኞ ምናምን ወለድኩ እንደዛ ያመመኝ ማለት ነው እዛ በቃ ዶክተሮች ራሱ አይዞሽ ብለውኝ ወልጄ ደግሞ እንደዛ ማህፀንስ ይሰሩኝ እንደገና ደግሞ አይዞሽ ብለው አጽናንተው ልጅ ቢደወልለት አላውቅም ብሎ መስመሩን ማውቆ በመስመር ቢደውልለት መስመሩን ቀየረው
የልጅም ድረስልኝ እባክህ ስለው እዛ ዶክተሮች ወጥና ማቀፊያ አምጪ ምናምን ሲሉኝ የለኝም ስል እናቴ ተወገባ ታጥቃ ነበር ምንም ያዘችው ነገር የለም ያቺ መቀነታችሁ ፎጣ ነቻት ውጤት ታርጋ ስታስታረገው ሄዶ እንደ ማቅፍበት ምናምን ሆነሽ ነው ምናምን አለና አይዞሽ ችግሩን አጓየችው ችግር የለውም አለና የሱን ጋውን አወለቀውና በጋውኑ ጥቅልል አርጎ አቅፎ 4 ቀን ቆየ በሰውየው ጋውን ማለት ነው ከዛ እንደዛ ስል ዶክተሮች ራሱ አንዳንዶች መጥቶ አይዞሽ ምናምን ይያሉኝ ያጽናኑኝ በራብ ልጋለጥ ስል ግን ሄኖክ ነው ከዚህ ደረጃ ደረሰኝ እናንተንም ይዞ መጥቶ ይወለ ደንዋሉ ማዛት ሰበር መስኪን እንደው እስኪ በደንብ ራስዎን ያስተዋውቁኝ አሁን ያለነው እርሶ ቤት ስለሆነ የሷ እናት ነው አይደል የሙልዬ እናት ስሞት ማን ልበል አስናቁ ምን ያህል እድሜው ሆኖታል 42 ምናምን እየሆነ ነው 42 ምናምን እየሆነ ነው እንግዲህ ምንም በስቃየት ነው የጨረስኩት 42ቱንም ይሄን ሰዓት ትንሽ ሰርቼ ባሳድግ ይሻለኛል ስታለ አቅም ይብዬ በዚያታለሽ ስራ ልብስ አጠባ ብትሆን በርበሬ ለቀማ ብትሆን ምን እያልኩኝ አሁን ግን ልቤ ሲያበቃ አቅም ሲደክም እንግዲህ እንደወፍ ተዘርተን እናንተን ባላቅማችሁ እኔም ባላቅም ይሁነን ሰርተን ስናገይት አንድ እንብላ ለማደግ መድኃኒዓለም እናቴ ድንግል ማርያም ነው የምታሳድገን አሁን ግን አንድላችን ብንለይ ወይኔ እንጀራ ሳናገኝ እንዳንል ያዝናተን ለባሰ ያረግነ እንሰንብት መድኃኒዓለም እናቴ ድንግል ስታለች እንብለን የውነሱም ሲሉ በሉ እንግዲህ ሰርታችሁ ብሉ ብዬ በዚህ በጎንደር በአዲስ አበባ ይሄዳሉ አዲስ አበባ ሄደው 2 ወር ምናምን አይሞሉም ደሞ እናቴ አቅሟ ደክሞ እንዴት ብላ ይሆን ብለው ያችን የሰራዋትን ይዘው ያችን የወርም የሳምንትም ይዘው በሩ ይደርሱልኛል ያችን ተቀምጠን አንድ ሳምንት ብለን ያች ስታልቅብን መልሰን እንደወፍ ዘር እንዘራለን እንዲያ ስንል አሁን እኔ በቃ እንግዲህ አቅም የደከመ እሺ ተሰው ግባ ብላችሁ ታለው እናንተ ልጅነት ጉልበት ነው አይዟችሁ ሸትናችሁ ሰርታችሁ ሁሉ ምናምን ስል ይሽ ብለው እኔም ያቅሜን እየሰራው ስንል ልጅን አባብሎ ልጅን ዳርጎ ልብ የሌላት ህፃን አድርጎ እንዲያርጎ አለ ብሎ ህፃኒቱን አባብሎ እንዲያርጎ አጋልጦ ልጅን ተባዶ ዶርም ጥሎ ልጅን ተባዶ ዶርም ነው ሰው ደውሎ ነው እንዳትመጣ እናት ሰው ሰርቶ ገንዘብ ለእናት ይሰጣል እንጂ ልጅ ይዤ ይሄ ምን አይነት እንዴት በየናቴ ግንባር ቆማለሁ ስትል አፍራ ሰው ነው ነገረኝ ወዷ እንዳላየው ነይስ ልጅሽ መተሽ ይያት ሲሉኝ ይዘባት ወዷ አድጎ ምንድነው ስል እናቴ ባክሽ ማሪ እንደዚህ ብሎ ለኔ ይቅርና አንቺ መቀየር መስሎኝ ነው አታሎኝ አባብሎኝ ነው እና አሁን አርግዤ ነው መሰል ሲረገዝ ሆድ እንዴት ነው የሚለው ስትለኝ አንስጨባት ልጁ ነው ቆየ እዛ ላይ ለለት ስናደድ ረገምኳትና እንደገና ስተውየ ባየው እንደገና ደግሞ እናንተ የሚያልፍ ቀን እንዴት ደግሞ ልጅ ሳትገላገል ንብረት የለኝ ገንዘብ የለኝ እንዴት ረግማታለሁ ማጣት እኮ ያስፈልጣል ልጅናውን ደራሽ ገንዘብ የሌለኝ ልጅ እንትን ነገር ተሞት ብትጋለጥ ቢሳብዬ እንደገና አርግማኔን ትቼ ያን ስራዬን ወጥቼ እዚህ በመጣሳ ጎረቤቱ መንደሩ አገሩ ይስቀኛል እያለች አቀመጠች ተዘው በቀን 3 ጊዜ ጎንደር ገባለሁ እኔ ስራዬን ትቼ ማለት ነው በቀን 3 ጊዜ ማታ ሄጄ ተሰዓት አድራለሁ ውሃ ደግሞ ታጣለች ጎንደር ልጅ ይውጣለት ይሰጡኛል አንዳንድ ሜካ ባካችሁ ልጅ ነፍሰ ጥሩና ዳሁኝ አቅማጥቼ በጀሪካ እንዳልቀዳ ብዬ በአይላንድ በ3 አይላንድ በ4 አይላንድ የጎንደር ሰው የተባረከ ነው ይሰጠኛል ያችን ወስጄ እንደገና ዙሬ ተመልሼ ሰጥቼ ወደ ቤት ይመጣለሁ ወደ ቤት ይመጥቼ እንደገና ያው በዚህ አለው ብዬ ሰርቼ ተሰዓት ደግሞ ሂጀላት አድራለሁ ጧት ደግሞ ውሃ ለምኜ ገላሽን ታጠቢ ብዬ ያን ውሃ ሰጥቼ እንደገና መጣለሁ እንደገና መጥቼ 8 ሰዓት ሄዳለሁ አዛረዛ በስላሴ በመቤቴ ብዬ ይዣት መጣሁ ታለውበት ቤት ማለት ነው ይዣት መጣሁ እንግዲህ እንዲህ ያልሽ ወሩ አለፈ 3 ወር ያሽ እንግዲህ አምና ግንተሽ ለአንድ ወር አቅም ያጣሽው እንደ 2 ወር አቅም ያጣሽው 3 ወር ስትይዥማ ምን ልትከፊ ነው ይለኛ ሰውዬው ራከተዋት እናገር እንዳይዛን ጊዜ አይመሮይ በጅ ሲል በይ ይሄን ያለፈውን ወር ድምሬሻለሁ ለእንግዲው ግን ቦታሽን ያያለ ሰውዬው ይሽ ብዬ ተመራርቄ ይሄ ያክስታቸው ልጅ ነው 3 ምን ያሳለው ያው እሱ መጥቼ ለማንኩት ባክ ልጅስ ተምትገላገል ባክ አስጠጋኝ ስለው
በይ ስተምትገላገል ይሄው ንብረትም ይሄው ተቃው ይሄው የሚያሽ የእንትኑ ያርማታው እንትን ነው ይሄ ያለ በሙሉ የሱ ነው ይሄው ቡፌው ይደርጀን ይሄ በርሚል ደጃፉ ያለው ላይ የሱ ነው አሁን በለ 3 ወር ተመስከረም ተብዬ ልጅም ያው ስደክምብኝ ተ3 ተ7 ወር እስከ 10 ወር እስከ 9 ወር ማነሳትኔ አገላብጣትኔ ዘፈዝፋትኔ በቃ ቆዳዋ ተጨነፈ በበላይ በላት ይሄን ሳት በላት በበላይ ሰውነቷ ተቃጠለ አዛዛ ቀኑ ደረሰ ይሻት ያልኩኝ ተዶርሜ መጥቶ ገና ሳላረግዝ ማለት ነው ከዶርሜ መጥቶ በቃ የሆነ ታታሪ ሰራተኛ ነኝ ነበርኩኝ 1 ሺህ ብር ነው ተቀጥሬ ነበር ያችን 1 ሺህ ብር እንኳን ልብስ አልለብስም የቴም በዛ አዲስ አበባ የተቀጠርኩትን እያመጣው እየለበስኩኝ ለናቴ አይዞሽ ከቂጣ ጋገራ ውጭ ምናምን እያልኳት እንሳግዛት ነበር ከዛ ውለጅልኝ ይመጣና ሲመጣ በቃ የተወንስ 1 ሺህ ብር 2 ሺህ ብር ምናምን ወንድ ልጅ መቼም እንትልል ሲል አይዞሽ ችግር የለውም አሳልፍልሻለሁ አሁን ባንክ ሊወጣ ነው እንደዚህ ወንድሜ ውጭ ሄዷል አሁን አሳየኝ ይያላት ነው ሊያሳይሽ ነው በቃ ፌስ ለፌስ ታሳያቸዋለሁ ውለጅለት ወንድሜ ልጅ እንድትወልጅልኝ ይፈልጋል እቷናት እንደዛ ምትልሽ እሱ ሰውዬ ማን ነው ወንድሜ ውጭ ሄዷል አውቆ ማለት ነው ወንድሜ ውጭ ሄዷል እንድትወልጅልኝ ይፈልጋለሁ እሺ ሲለኝ ምንነቱም ያልፍልኝ ወልጄ እንደዚህ ሊያርግዝ ምናምን ስል አይ ይሄ ነገርማ ስታዘቡ ባንዳንድ ነገር ውሸት ነው ምንም ነገር የለውም አላሳየኝም ከዛ አጋጣሚ መጠቀሚያ ምናምን አላረኩም አረገዝኩኝ 2 ወር ምናምን ከሆነ በኋላ ማቅለሽለሽ ለካሱ ቀርማውቋል እንደዚህ ሰባራ ከሱ ጋር ቀርብ ያስታውከኛል የሆነ ነገር ደግሞ ድርስ ብሎ ደግሞ ሽቅብ ያረጋኛል ሆዴን ይቆርጠኛል የሆነ ሽታ ምናምን ሽታ ተሸተተ ያመኛል አይኔ ምንድነው ምናምን አጥንቴ ገዋለ ሞነሽ ነስለኝ እንዴ ያረጋኝ ነው ምናምን ስለው አይደለ ምናምን አራ ሆድሽ ያመመሽ ነው ሆስፒታል እንዳትሄጂ እንዳትመረመሪሽ ከሆስፒታል የሆነ ነገር የሰጠሽ እንደሆነ እንዳትወስጃለኝ ምንድነው እርግዝና ነው ስለው አይደለም አለኝ አዛ ይወልድ ይሄ ነገር ተደረሰ በኋላ አርግዣለሁ እኔማ ለናቴ መጣችና ልጠይቀኝ ስትል ከዛ ቤት አይዞሽ ምናምን ነሽ የጠፋሽው ልጠይቀኝ ስትመጣ ሆዴ ክብዱ ላይየችው ከዛ ሞነሽ ነው አርግዘሻል ምንድነው በችግር ላይ ያወቅሽው እኔ ደሃ አንቺ ደሃ እህትሽ ደሃ ምን አይተሽ ናዚዮት የገባሽው ሞነሽ ነው ያረገሽው ስትለኝ አይኔ እንዲ ብሎኝ ነው መጠቀም ያለው ወስድስልም አላረገሽም ብሎ አታለኝ ነው እናቴ ምናምን ስለ ችግር የለውም እህቶችን ደሃ አረግሽ እንጂ ችግር የለውም ለዘር በቃሽ ችግር የለውም ብላ እናቴ እስከ 8 ወር የሰው ቂጣ እየጋገረች የሰው እንጀራ እየጋገረች ያዘችኝ ከዛ ግን ወደ 8 ወር ምናምን ሲሆነ ዛሬ በቃ ቁርጥ ሲያረጋይ ዛሬ ልወልድ ነገ ልወልድ እያልኩኝ ስጠብቃት እናቴ ከሰራው ቀረች ከሰራው አዛ ተቤት ታይዘን በራሞት ነው ምንም ነገር የለም ከቤት እህቴ አዲስ አበባ ሄዳ ራሷን መቻል አቅቷት የወለሳም ከአንድ ሰው ቤት ገብታ ወር እንዳትበጅኛ በራው ልናልቅ ነው እኔም ልጎዳ ሆነ አዛ ሂዳ የሁለት ሳምንቱን ተዛ ቤት ተመሽቷት ከቤት 2 ሳምንት አርግና ትመጣለች ብሩን ይዛልኝ ትመጣለች እንደገና ደግሞ ትልክልኛለች እንዲያረገች እህቴ አዚ ደረጃ ደረሰችኝ እንደው ከቤተሰቦችሽ አሁን እናትሽ በብዙ መከራ እንዳሳደገች እየነገርሽ በምን አይነት ሁኔታ ነው ያደጋችሁት አሁን የቤተሰቦችሽ የኑሮ ደረጃ እንዴት ነው እስኪ ንገሪኝ በቃ አባቴ 16 አመቱን በራ ተጠፋ ወለደ ፊታችን ማይቶና ቆም 16 አመቱ ይኑር ይሙት አናውቅ አባታችን ማለት 7 ወልዷል 5ቶች ከዚህነነ እኛ በሰው ቤት አብዛኛው የሰው ልጅና ያሳድገን ምን በላ የተቀጠርነ እናቴ ሰው እንጀራ ትጋግራለች የሰው ቂጣ ትጋግራለች አሁን ሸመገለች አቅም አጣራት እና ተንከላፍሰን የሰው ቤት ያሳደገን ያችን ከሰው ቤት ተቀጠረን ብር ለእናቴ አይዞሽ በማለት 7ቶች አደግነ አይወል ሁላችን በችግር አለነ ሌሎችስ እንደው ማለት አሁን ካንቺ በታች ምን ያክል እህት ወንድሞች አሉሽ ከኔ በታይ የትንሹ ህፃኑና አንድ የ4 አመት የ12 አመት አንድ ደግሞ የ14 አመት አለች ሌሎች ትልቆች ናት በበራ ተሰደው ነው የሚበሉ እና 3ቶች ከኔ ጋር 3 ነን ከናቴ ጋር ሆነን 4 ነን ያለነ ከቤት አሁን አንቺ አራስ ነሽ እና እንግዲህ ሴት ልጅ ከወለደች በኋላ በአራስነቷ ብዙ ሰውነቷን እንዲጠግን ብዙ ምግብ መመገብ አለባት ብዙ ነገር ያስፈልጋታልና አሁን እናትሽ ይሄን ነገር ታደርግልሻለች የለም አንድ ሰው በዛ እስከሚጠይቀኝ አራስ እንደዚህ ጥያቃለ አይደለ ያችን እስከሚጠይቁ ቁጭ እየጠብቃለሁ ያችን ያመጣዋትን ቶሎ በየቀምሳለ አዛውጭ ግን የለም ምንም መባራውም የለም
ሄኖክ ነው ከእንቅልፌ ሳልነሳ ነው መጥቶ ራሴ እንደሱ ትኩስ ምግብ አምጥቶ ሀቤት እስከሚሰራ እንኳን በራት ሞታለች ብሎ እሱ ነው ከዚህ ነገር ያደረሰኝ አንቅልባ አምጥቶልኝ ገዝቶ ማቀፍ ያስመጥቶልኝ ብዙ የራስ ቅቤ እንኳን አምጥቶ ራሴን የተኮሰኝ እሱ ነው ራሴ ደርቆ አንጅስ ደርቆ ብሎ ቅቤ አምጥቶ ራሱ ያስቀባኝ እሱ ነው አንቺ አሁን ሃይማኖትሽን መቀየር ደረጃ ያደረሰሽ ገንዘብ ማጣት ድህነት ነው ማለት ነው ችግር በቃ ምበላው ሳጣ ምቀምሰው ሳጣ እንደዚህ ብቶኝ እኮ አልፈልሽ ነበር እንደዚህ ብቶኝ እኮ ልጁ ክርስትናው ቢያልፍም ከ8 ወር ከ7 ወር ከ6 ወር በኋላ ይነሳል ሲሉኝ እንደዛ ነው ብዬ ላስነሳው በቃ እስከ 6 ወር ቢቆይም ችግር የለውም ብዬ ሃይማኖትን ልቀይር ምንም አልቀረኝም በቃ ምለብሰው ልብስ እንኳን አጥቼ ማለት ነው ከዛ የልጅ ሄኖክ የሚባል መረጃ ደርሶ ተሮጦ መጣ አስነስቶ ወስዶ ማቀፊያ ገዝቶ ሙሉ ልብስ ለልጁ ገዝቶ ለኔ 3000 ብር ጥበብ ገዝቶ ጫማ ገዝቶ ነጠላ እስከ ግጣሙ ገዝቶልኝ ይዶ ለዛ ለቤተ ክርስቲያን ግብር ከፍሎ ምን ብሎ አስነስቶ ባጃጅ ኮንትራት ይዞ ይወላልው እግዚአብሔር ይመስገን በሱ ላይ እቺን እህት ብንረዳት ሰርታ የምታድግ ልጅ ናት የ16 ዓመት ልጅ ናት ያውን ባለኛ አቅም ትንሽ ያደረኩ ነው ነገር ግን እናንተ ደግሞ ሰምታችሁኝ ትራንስፖርት ይችላችሁ ሰው መሆን ሰውን ለመርዳት በቂ ነው ብላችሁ ከዚህ በመምጣታችሁ እናንተን አመሰግናለሁ ህዝታቻ ጤና ጣቢያው ይዣት ያርኩኝ እስቲ እናንተ ተቋጥተው እንዲያው ድንግል ማርያም እሷ ናት ፍሬውን አፍርታ የሰጠቻት አሁንም እሷ ድንግል ማርያም እሷ ታገላግላት እየቆጭ ስለዚህ ጎረቤት አንቺ ዛኔቱን ምን አደረገች ሲሉ አንስቼ ሆስፒታል አልሄድም የጤና ጣቢያው ይዤ ሲሄድ የማጥን ጥበባት ማጥኗ ጠቧ ላይ ጎንደር ይዘሻት ይቻላል አይን የማልሄድም ባታናዴ እዛው እንደሰራቻት አርጋ እሷ ታገላግላት እንጂ እኔማ ሆስፒታል አልሄድም እየ አዙሬ በሳመጣት ምንድነው ይሉኛል ምን ይጀልሂድ ሆስፒታልን ያህል ምን ሽብር አለኝ እንዴ የባጃጅስ የመኪና ትራንስፖርት አለኝ አምቡላንስ እንጥራልሽ አምቡላንስ ብትጠሩ ከዛ ሂጀ የምን ሲባል ምን ሲባል አምን አባቴ ያግንጨ ነው ብየስል ችግር የለም ብላ አንዲት ጎረቤቴ 5 ሰው አዋጣ 400 ብር አርጋ ሰጠችኝ ያችን ተሳፍረን ማንንም ይባል ይሄ መጀመሪያ ገባሽው ፖሊዮ ገባነ አዛ ወላደረች አቅሟ ሲደክም ዱሽታውን ዋገብተው አፈሰሱትና ዛሬ አምቡላንስ ጠርተው ጥፈው ወደ ጎንደር አስተላለፉን እየተላቀስነ ደረስነ አዛ ቀብለው ወስደው አገባት ያው ወላድራ የግል መድኃኒት ምናምን ሲባል ግዙ ሲባል አዛ ጥርጊያው ላይ ስወድቅ አንዲት የመንግስት ሰራተኛ 560 ብር ገዝታ እሷ መድኃኒት ሰጠች አታውቀኝ አላውቃት አይዞሽ ድንግል ማርያም የድንግል ማርያም ናት የሁላችን ናት ብላ እኔን አንስታ መድኃኒት ገዝታ ሰጠች አዛረዛ በሁለትየዋ ቀን ወለደች ሆስፒታል ስትወልድ ያች ጥቁር ፎጣ ያችን እዚህ ላይ ታጥቂያታለሁ ያችን ታጥቂያ ወለደች ልጅ ፎጣ ሲሉኝ እንዴ ያልኩና ምን ልስጥ ምን አባቴ ልስ ያች ትዝቤ ታጥቂ ፍታ አርጌ የውላችሁ ዶክተሮች እንደምሰጭኛን ታፈሩ ላይ ገረፈው ምድሩ ሲገርፈው የለኝም ዳነኝ ምንም ነገር የለኝ ስል ያን ተጠይፎ ጥሎ ይሄን አውጥቶ አቅፎ እሷ መደረበው ነጠላ የላት እኔ አንዲ ብጥላ ነጠላ ናት ምንም ያስኩት ነገርም የለኝ ያለኝ ነገርም የለ ያንን ነጠላ ነሱ ወዛው ሳስበው ያለውን ትርፍ ያለውን ስበው አልበሰው ህፃኑንም ዶክተሩ ልብሱን የለበሰውን በበላይ ጋውና አውጥቶ አቅፎ አዛረዛ እሱም እንደ የተባረከ እንጀራ ያለው ልጅ ነው ጥሩ ልጅ ነው ብለው ግንባሩን ስመው አሳድረው በነየቱ በ6 ሰዓት እና በ7 ሰዓት ነይ አውጪ ይዘሽ ውጪ አለ በምን የተሳፈረ ለምጣ ይወጣውና ጥርግ ላይ ወደኩኝ ባካቸው አልኩኝ ባካቸው ስል አንዱ 50 ብር አንዱ 20 ብር አንዱ 30 ብር አርገው ሰጡኝ ተሳፍሬ ይሄው እናቴ ለዳታ ያመቷ አመራ ሁለት እንጀራ ልጅ ተወዛንተ ቦየለ ጥረጮ የለ ደቄት የለ ምን የለ ሁለት እንጀራ ግን አለች እሷንም ይሄንና እችን እንዳጨርሱ ብዬ የሳምንት እንጀራ ናት እንዳጨርሱ ብዬ ካራ ተቀምጣለች ያች እንጀራ መጣነ ያ ልጅ ይዤ እዚህ ላይ ሲያወርዱኝ ህር ብዬ ራስ ጫላ ይዤ ዝም ብዬ እንደብዷ ብጀ ገባው ዝም ብዬ ይንስቻለሁ አይመሮዬ እሷን እህቷ ይዛት መጣች እህቷን ይዛት መጣች መጣነ ገባነ እንዲህ ብያየሁ ማን ጠያቂ መጣልኝ ብዬ እሰገድ የሚባል እዚህ ነበር 2,000 ብር ተከራይቶ በሮ ገብቶ የ100 ብር ጁስ 250 ብር ሰጣት ያችን ይዘን ማማ ስንል ይሄ ይተዋወቃል አሰገድጋ አንተ ይት ብዙ ደሃንትን ይያል
እዚህም አንዲት ህፃን እንዲያው ደሃ ወልዳ እንዲያው ሳምን ላይ ተዚህ አሁንም አለች እናቲቱ ዶሮ አንዲት እናት ዶሮ 200 ወር ይዞ በሮ ወዲያችሁ ደረሰ የኖክ የሚባል የእናት ድንግል ማርያም ልጅ በሮ ደረሰ ሰኔ 5 ቀን ወልዳ ሰኔ 5 ቀን ይዞ ስታውን የኖክኝ አጧታ ማታ ህፃን ጥላውን እናት ገቢያ ደርሳ መጣ ድፋ ክንብል እንደምትመጣ እዚህ ላይ 2 ቀን ወድቋል እየሮጠ ሲመጣ በጭማራው ተዘውዝቋል የኖክ ጧት ማታ ገና ድስቱ እንትን ብሎ ሽሮ በስሎ ትሞታለች ብሎ በፌስታል ነው እንትን አርጎ ጥብስ ይዞ የሚመጣ ጁሱን ሙዙን ሳሙና ባንሞትም በቁማችን እዚህ ሸተን ሰው አናገባም ነበር ማጠቢያው ሳሙናው ማታ አሁን ራሱ በበቀደም አቋርጦናል ነገር ነው ፌስታል ብንብላ ደርቃ ድክም ብላና አንዲት ቀን ሳይመጣ ቀርቶ ስራውን ዘግቶ ትቷል የሆነ ስብሰባ የሆነ ነገር ቢሆን እኛ ጋር ነው የተጎነበሰችው ነው ቀና የሚያደርግ እንጂ የጎንደርን ስራ ምናምን ቀርቷል አምን ሄደህ ነው ከቶ የጠፋው እየተባለ ቀና አርጎ እንዲያርጓት ነው የሚል ቀና አርጎ ስልኩን ከፍቶ ስራውን ዘግቶ የሆነ ስብሰባ ቢባል ስብሰባ ይውል ስራውን ዘግቶ ሸማቃ ስንት ነገር ያለው ሰውዬ እንዲያድርጎ ሰኔ 5 ቀን ይዞ ይወታችን ይዞ አሁን በበቀደም አቋርጦ ውልወብነ አንዲት ቀን ውልወብነ ቢመጣ ብንብለን ደክማል ሽሮ ለሽሮ ዘይቱን ራሱ ማለት ነው እንዲያርጎ ምን በላው አሳክቶ ሰጥቶነ ምንጭራው ክብሪት አጣል ክብሪቱ ቸገር አሽወልከን ጠፋነ በዚህ ብንነግረው ሰቢው አጣሳ ብለን ተሽወልከን ይደንበዛታች ደሳታ አመጣን ያን ሽሮ አንድፍድፈን በልተን 4 እንጀራ ቢያመጣልን ለራት አልጠቅመናል አልሞላ ማለት ሆዳችን ጥጦ በቃ አንዳንድ ጊዜው ዝም ብላ ሐሳብ ሲገባ ጥጦ ይደርቃል ያጎርሳታል ግን ሐሳብ ገባ ሲላ ጥጦ ከሽላ የኖክየ እንዴው አንተ ይልዝ እንዴው አልጠገነውም እንዴት ነው ማረገው ስል ነው አዎ ሄደ ወጣለና ብድግ ብሎ ሄደና 600 ብር ይሄ ወተቱን ይዞ ጥጦውን ይዞ አመጥቶ ይሄ ልጁንም ይዞ ጥጦ ተክለን አንድ ቀን ባኒ ገዝተን ሽኳሩን በጥብጠን እሱ እስከሚመጣ ድረስ ስናግት ቆየነ አበቃ ፊኩ አለ አንድ ጊዜውን አበቃ ደከመ እንዲያድርጎ እኔም ይሄው በቃ ታላቸው ጋር ምን አባቷ እየበላሽ ነው ድምጧ የጠፋው የላቸውም ግን አትወጣም አትናገርም ግን ምን እየበላሽ ግን እያላዳሜ የኖክየ እንዲያድርጎ እናቴ ድንግል ማርያም እኔም ድንግል ማርያም ሲገናች ልጅ ነፍሰ ጡር ስትሆን የቤተ ክርስቲያን ፍቅር ያለው አውርጅልኝ ብዬ ለድንግል ማርያም ነግሬያታለሁ አሁንም ቃሌ እንዳይታጠፍ ድንግል ማርያም ሂጄ ስሜ የኖክን እድሜ እንጀራ ለምኜ ነው የመጣው አሁን እሱ ያግዝሻል ሄኖክ ትላንትና መጥቶ ብር በራው ልሞት ልጋለስ ሩጦ መጥቶ እንደናስ ያ4000 ብር ለህል ብሎ እንደገና ወስዶ ሂዶ ቡካ ወጥቶልኝ እንደገና ደግሞ ስልክ ደግሞ ማዝናኛ ይዘሽ ብሎ ስልክ ገዝቶልኝ ይኸው በሱ ላይ ነው መንቀሳቀስ ያለ እንጂ ማንም የለኝም ሰውል እንኳን ቤተሰቦቼ ለመንግስት ስጭ መተን ተተኛ ነው ተምናንጠለጥለው ለመንግስት ስጭ ብለው ይኸው ተደብቄናለሁ አሁን የምትኖሩበት ቤት በምን አይነት ሁኔታ ነው ኪራይ ማንም ይከፍልላችሁ ምግብ ማንም ያቀርብላችሁ አሁን እናትሽ እንግዲህ አንቺን ልጁን እየተንከባከበች ነው አንቺን ያያዘች ነውና ምንም ስራ ትሰራም ምንም አሰራም ይሄ ስላለ በምን ሁኔታ ላይ ነው ያላችሁ ቤቱ ክራይ ከታሽ ለያዛዝ ወለቀን ባልሃዲስ ነበር ነው እና ዛ በቃ የሆነሽ አዛናት የቂጣ ምናምን እየጋገረች ስትኖር ነበር ልወልድ በቃ አቅም አጣራት የቤት ክራይ ከፍላ እንዴት ፍላ አዛ ያጎታችን ያባታችን የእህቱ ልጅ ነው እባክ አጎቴ ባትረዳኝም ራበሽ ለባትረዳኝም ባታግዘኝም ባትለውጠኝም እባክ ታዚህ ልቀመጥ ለ3 ወር ለ4 ወር እስከምጣነከር ድረስ ልጁ ለናት ይሰጭው ካንዱ ሀገር እስከሚሄድ ድረስ እባክ ልቀመጥ ስለው ለ3 ወር ፈቅጅልሻለሁ ከ3 ወር በኋላ ቤቱን አፍርሼ ልሸጠው ነው አለ አሁን እስከ 3 ወር ተቀምጠን ያለው ወልድ አሁን በቀደም ደውሎ እንኳን እንዴት ነው ተከራይ መጥቷል ወጡ ሲለና ምን እናረጋው ጭንቅ ስለና በቃ ዝም ብለን ባንከፍልን ቤት ፍለጋ በዛ ምን ዞር ያለው ስለዚህ አሁን ይሄንንም የምትኖሩበትን ቤት ልቀቁ ተብላችሁ አዎ ልቀቁ ተብለናል በቀደም ደውሎ እንኳን እንዴት ነው አትወጡንም እኔ ላከራየው ነኝ መጠጥ የሚጠጣ ሰው ልናከራየው ነው በቃ አትወጡንም አከራይቼ ምናምን ራሴ መለወጥ እኮ ፈልጋለሁ እንዳንቺ እኮ ልጅ አለኝ እኔ ማለኝ
ደውሎ ማለት ነው አይዞሽ ማለት ትቶ እና ነው ይወልን ያለው እሺ ዛሬ ነገ ልወጣ ነኝ እያልኩኝ አለውኝ። ስለዚህ አሁን አንቺ ገንዘብም የገቢ ምንጭም የለሽም፣ ለቤት የምትከፊውም የለሽም፣ ለምግብም ወጪ የሚሆን ምንም የለሽም። ምንም የለኝም ሰዎች ካላገዙሽ ወስደ አረ ምንም ይሄ ሄኖክ የሚባለው አይዞሽ ላጽናንቶኛል እንጂ ምንም የለኝም። እሷም የዛን ቀን የወለደሽ ቀን ማለት ነው ወልዳ የዛን ቀን እራት አላገኘች። በበነጌቴው በ6 ሰዓት አራሲቱ እንጀራ አገኘ። በምን የገዝቼ ልስጣት? ወጥቼ እንዳልናገር ነው ሰው የላትም። እንደናንተ ያለ የተባረከ አንዲት ባኔና አንዲት ብርጭቆ ሽኳራ ሻይ የምትሰጣት በሁለትያው ቀን ማለት ነው። ኋላ ወባዋ ተነሳ በራ። አሁንም ይሄው ወባይቱ ይዛት ቀረሽ ባለችው በዛን ሰዓት በራብ የገባች። አሁን ይሄው እንዲህ ብላ ይሄው ሲረባት ወባዋ ተነሳለች በዛን ሰዓት የተነካችው እና የኖክስታው እንዲያርጎ ይሄው አሁን እንደው ይሄን ቤት ልቀቁ እንደተባላችሁ ሰምቻለሁ። አዎ ቤቴ እኮ ነው አለ። አሁን የት ነው የምትሄዱት? ይሄን ለቃችሁ የት ነው የምትደርሱት? ዛሬ እንግዲህ ያው ምን ብሄር ነው ገንዘብ የሌለው ሰው ተምን ይገባል? ምን ማን ግቢ ይላል? ደሃ አይደለሁኝ ማን እቺ ትከፍላለች እቺ እኮ አላት ብሎ ማን ቤቱን ከፍቶ ያከራየኛል? ሲኖረኝ ነይተኔ ላይ ነበር። የኔ ቤት እኮ የንቶ ቤት እኮ ይከራያል እባል ነበር። ደሃ ስለሆንኩ ግን ራሱ የሚከራየው ቤትም አይከራይም ብሎ ነው የሚመልሱ። ምንድነው ደሃ ነኝ ምን ሰርታ? አዎ ደሃ ናት ምን ሰርታ? አረችን ራሱ ትናንትና ሲፈልጉ ሲል ሁለት ቤት ራሱ ሲጠቃቀሱ አይቻለሁ። አልነግሮም ይናደዳል ብዬ ነው እንጂ ሲጠቃቀሱ አይቻለሁ። ደግሞ እቺ ምን ኖሯት ነው? እቺ ደግሞ ምን ኖሯት ነው ብለው ሁለት ቤት ራሱ አላከራየ ብለዋል። እና ደሃ ስለሌለኝ የወደቀ በዛ ቆሻሻ የወደቀ የተጣመመ በዛ እንዲያው ምገባ እንደሆነ እንጂ እንደ ሰው ቤቱን ከፍቶም ያከራየኝ የለም። እንግዲህ አይዞት ማዘር እንደው እንግዲህ ይሄን መልእክት እንግዲህ በእኛ በተሻለ መጠን ለማድረስ እንሞክራለን። እሺ ሰዎች እንግዲህ እንዲያግዟችሁ ሌሎች ኢትዮጵያን እንዲመጡላችሁ እንትንላለው። እርስዎ እንግዲህ በጣም ብርቱ ሰው ነዎት። በዚህ እድሜዎት ብዙ ነገር ስለተሸከሙ እንደው በትንሽ ነገር ተስፋ ቆርጦ ያልሆነ ነገር ማድረግ ብዙም አይገባምና ብዙ አይዘኑ። እግዚአብሔር ከናንተ ጋር ይሁን። አሜን። እንወላችን ጋር ከዚህ በተረፈ በባለፈው እንደውም ለኮሜዲያን እሸቱን በቲክቶክ ደረጃ ሳይቻታለሁ ለሷ ለሙልዬ ይሄ ልጅ እኮ ጎበዝ ነው ይረዳል፣ ኢትዮጵያውያንን በሙሉ ሃይማኖት ሳይለይ ዘር ሳይለይ ይረዳል ስላት እንደው መቼ ባገኙት በምን መልኩ ባስተላልፍ ይደርሰው ይሆን ብለህ ስትለይ እንዳጋጣሚ እግዚአብሔር ፈቃዱ ነው እያሰብኩ ነበር እናንተን አገኘን። ስለዚህ አንደኛ ለነ ኮሜዲያን እሸቱ ይነገር ደርሷቸው የሷም ቃል ቅድም የተናገረችው ስላለ ቢረዷት እንደው ከዚህ አንደኛ ክራይ ተከራይተው ሰው ንቋቸዋል። በእርግጠኝነት የምነግር ሰው ንቋቸዋል። ሰው መናቅ ደግሞ እግዚአብሔር መናቅ ነው፣ ፈጣሪ መናቅ ነው። እውነቴን ነው የምናችሁ። ስለዚህ እግዚአብሔር ደግሞ በሰው ላይ ያደረ ታሪካቸው ተቀይሮ እንደማንኛውም ሰው ቤት ተከራይተው ጠላም ከሆነ ምግብ ቤትም ከሆነ ያንን ነገር የሚያካሂዱበት ነገር ኢትዮጵያውያን በሙሉ እንደው ይሄን ነገር ቢረዷቸውና ቤት ተከራይተው ለመስራት ቢበቁ ሁሉም እናቲቱም ጠንካራ ናት፣ ልጅቱም ጠንካራ ናት፣ ይሰራሉ። አሁን ምንድነው መነሻ ብቻ ነው። እኔ ደግሞ አሁን አቅም የለኝም። ያቅሜን ትንሽ አደርጋለሁ፣ ግን አመርቂ አይደለም፣ በቂ አይደለም። ስለዚህ ማንኛውም ኢትዮጵያውያን ይሄን ነገር አይቶ ቢረዷት ነው የሚል ያው እናንተም ይሄን ነገር አክብራችሁ እኔንም ሳትንቁ የነሱንም ጉሮሮ ለሰው ለማድረስ ከዚህ በመምጣታችሁ ይሄን ሁሉ እንግዲህ ወለቃ ማለት ከጎንደር ወጣ ብሎ ነው ወደ ሁመራ ወይም ወደ ደባርቅ ወደሚወስደው ቦታ መለያያ ቦታ ላይ ነው ያለነው አሁን ያለንበት ቦታ እና ከዚህ ድረስ ስራችሁን መስዋዕት አድርጋችሁ ይሄን የተደበቀችውን ከጣራ ቤት የተደበቀችውን ለኢትዮጵያውያን አውጥተን እንደው ቢረዷት ብላችሁ አስባችሁ በመምጣችሁ እኔ የምሬን ነው የምላችሁ። እግዚአብሔር ያክብርልን ነው የምለው። ከኔ ይልቅ እናንተ ነው ትልቁን ስራ የሰራችሁት። መብራን ትጽልን ነው የምለው። እሺ ከዚህ በተጨማሪ አንድ የረሳሁት ነገር አለ። እንደ ኮሜዲያን እሸቱ የሚታወቀው ናኦል የሚባል በአሜሪካን ሀገር ነው የሚኖረው። የፕሮቴስታንት እምነት ተከታይ ነው። ጎበዝ ነው፣ ጠንካራ ነው። ይሄንን በቲክቶክ ደረጃ እንደ ኮሜዲያን እሸቱ አሳይቻታለሁ ለሙልዬ። ይሄንን ቢሆን እንደው አይቶ ቢደርስላት ለመላው ኢትዮጵያን ዘራ ሃይማኖት ሳይለይ እስካሁን ብዙ ሰዎችን ክልልም ሳይወክለው ኢትዮጵያን አንድ ኢትዮጵያ ብሎ አንድ ፈጣሪም ብሎ አምኖ ብዙ የተቸገሩ ሰዎችን ሲረዳ በቲክቶክም ያው እንግዲህ ከዘመኑ አንፃር ያው ሚዲያ ማሳየው ነገር የለም ምንም እሱ ውጭ አሜሪካን ሀገር ቢኖርም ይሄንም ናኦልንም አሳይቻት ነበርና እንደው እሱም ደርሶት ቢረዳት እንደው ውለታውን እግዚአብሔር ይክፈለው ይያልኩ ካለበት መድኃኒዓለም ክርስቶስ
ይጠብቀው ይያልኩ እንደው እሱም አይቷት ቢረዳት በኢትዮጵያውያንና እንዲሁ እንደው በፈጣሪ ስም ቢረዳት ደስ ይለኛል። ከዛ በተረፈው ሁሉም እንግዲህ እግዚአብሔር ሰላም አገራችን ኢትዮጵያን ሰላም ያደርግልን ነው የምለው። እነሱም ደርሷቸው የነዚህ ልጆች ህይወት ተቀይሮ እግዚአብሔርን እያመሰገኑ የነሱን ታሪክ የነሱ ህይወት በታሪካቸው በጥሩ ሁኔታ ተቀይሮ ሌሎች ደግሞ የሚረዱ ለምሳሌ የሚረዱ ቀጣይ እየረዱ እንዲኖሩ ለምሳሌ አሁን ይህ ልጅ አለ እኔ አሁን ምንድነው ሐስብ ያለው ከችግሩ አንፃር በዚህ የሚቀጥል ከሆነ እነዚህ አሁን ስማቸውን የጠራናቸው ሰዎች ተሎ ደርሰውላቸው ታሪካቸው ተሎ ካልተቀየረ አስጊ ላይ ናቸው እነዚህ ሰዎች። አንደኛ ይሄ የቤተሰብ ቤት ነው፣ ግን የቤተሰብ ቤቱ ሆኖ ቤተሰብየው እንደ ቤተሰብ አይደለም። እኔ አንዳንዴ መወለድ ቋንቋ ነው፣ ግልጽ ነው የምነግርህ። እኔ አሁን መወለድ ቋንቋ ነው። ሰውን ለመርዳት ኢትዮጵያዊና ሰውን ለመርዳት ኢትዮጵያዊ መሆን አንድ በቂ ነው። እና ሐሳቤ ምንድነው የልጅ አሁን ወደ ሽመና ላገበው እያሰብኩ ነው። እዲሞ አይፈቅድም፣ ግን ችግር መጥፎ ነው። ጥበብን ቢማር አንድ ትልቅ ነገር ነው። የኔ የግሌን አስተዋጽኦ ነው። የነዚህ ስማቸውን የጠቀስኳቸው ሰዎች ደግሞ ትልቁ አስተዋጽኦ አንደኛ ሰው ይሰማቸዋል፣ ሁለተኛ ደግሞ አቅም አላቸው። ይህ መልእክት እንደው ደርሷቸው እንደ እግዚአብሔር ፈቃድ ደርሷቸው እነዚህን ሰዎች ከችግራቸው ቢያወጡልኝና እኔም ደስ ብሎኝ እነሱም ደግሞ እንደነሱ የተቸገሩትን ሰዎች ከችግር ቢያወጡና እነሱን ይህ መልእክት ደርሷቸው እንደው በደንብ በፍጥነት የነዚህን ህይወት ሰዎች ቢቀይርልኝ ነው የምፈልገው። ከዛ በተረፈ ሁላችሁንም እግዚአብሔር ያክብርልን ነው የምለው። በጣም ነው የማመሰግነው ለዚህን ሰዓት እግዚአብሔር ፈቅዶ እስከዚህን ሰዓት ያደረሰን አምላክ እግዚአብሔር ይመስገን። እነዚህን ሰዎች እኔ ዲያቆን ስለሆንኩ ብቻ አይደለም የረዷቸው ሰው ስለሆንኩ ብቻ ነው። ይሄን አሁን እነሱን መቤቴ ብለው ጠርተዋል። አሁን መቤቴ በሃይማኖታችን ደረጃ ጠርተዋል። ይሄን ጠሩ ማለት ግን የተዋህዶ እምነት ተከታይ ብቻ እንዲረዳቸው ማለት አይደለም። ያው ሰው በሃይማኖቱ ማንኛውንም እንትን መጥራት ስላለበት የሚያመልከውን መጥራት ስላለበት ነው። እና የጠቀስኳችሁ ሰዎች በእግዚአብሔር ስም እንድትረዷቸው ነው የምል። ከዛ በተረፈ እናንተ እዚህ ድረስ ይሄን ሁሉ መንገድ መጣችሁ ይሄን ስላደረጋችሁ በእግዚአብሔር ስም እና በኢትዮጵያውያን ስም አመሰግናለሁ። ስማችሁንም የጠራችሁ ሁሉ የነዚህ ሰዎች መልእክት ሰምታችሁን ታሪካቸውን እንድትቀይሩ በእግዚአብሔር ስም ለነሱ የነሱ ታሪክ መቀየር ለእናንተ ትንሽ ነገር ነው፣ ለነሱ ደግሞ ትልቅ ነገር ነው። ይሄን ታሳቢ እንድታደርጉ ነው የምለው። ያው ለነበረን ቆይታ እግዚአብሔር ይስጥልን እያልኩ አመሰግናለሁ። እንደው በስተመጨረሻ ይሄ መልእክትሽ እንደው በቀጥታ ለማን ቢደርስልሽ ደስ ይልሻል? እነማን ቢመለከቱልሽ ደስ ይልሻል? አይኔ ቪዲዮ የሚያይልኝ ሰው በፈልግ ኮሜዲያን እሸቱና ናኦል አሜሪካ ይላለው በቃ እንደዚህ በቲክቶክ ምናምን ያለው እነሱ ችግሬን ቢረዱልኝ ያግዙኛል እያስባለሁኝ። እነሱ ብቻ እንዲረዱልኝ እፈልጋለሁኝ እና ችግሬን ቢረዱልኝ እንደው ለመስሪያ እንደው ይልኩልኛል እሰራለሁ። ራሴን የኔን ህይወት ይለውጡታል ብዬ አስባለሁ። እነሱም በቲክቶክ በመስለማቸው በጣም እንደሚረዱኝ እንኳን ተስፋ አደርጋለሁኝ። አይተውኝም ብዬ አስባለሁኝ። አሁን እንግዲህ አንቺ እንደው የሆነ ነገር ብታገኝ የሆነ ነገር ሰዎች ቢያግዙሽ ለናትሽ ለሌሎች ለልጅሽ ምን ማድረግ ትፈልጋለሽ? ገንዘብ ብር ባገኝ ገንዘብ ራሴ የሚለውጠኝ ባገኝ እናቴን ቁጭ አርጌ በቃ ራሳችን የሚለውጥ እንኳን ለኛ ተርፎ ለሌላ ሰው የሚለውጥ ስራ እንሰራለን። ልጄን ቁጭ አርጌ እኔ ለናቴ ሰጥቼ እናቴ አቅም የላት እናቴን ቁጭ አርጌ እሰራለሁ። እኔ በቃ እንደማንም ሰርቼ እለወጣለሁ። እንግዲህ በጣም ጎበዝ ኢትዮጵያውያን ስለ ወገኖቻችን የሚጨነቁ ኢትዮጵያውያን እንደሚያግዙሽ አምናለሁ፣ አልጠራጠርም። እንደው አካውንት ቁጥር ካለሽ እሱን ንገሪያቸውና እንሰነባበት። እሺ ወንድሜ፣ እሺ አካውንት ቁጥር አለኝ፣ ችግር የለውም። እሺ አሳይኝ እስኪ። እሺ ነህ እሱን አካውንት ቁጥርሽ በራስሽ ስም ነው የተከፈተው? አዎ በራሴ ስም ነው። ኢትዮጵያ ንግድ ባንክ። እንግዲህ እግዚአብሔር ካንቺ ጋር ይሁን። አሜን። አይዞሽ፣ በርቺ። እሺ አልጠራጠርም። እንግዲህ እግዚአብሔር ካንቺ ጋር ሆኖ እግዚአብሔር በሰዎች ስለሚረዳ ሰዎች መልካም ሰዎች እንደሚያግዙሽ አምናለሁ። አንቺ በርቺ፣ ጠንካራ ሁኚ። አንቺ ገና ልጅ ነሽ፣ ብዙ ነገር ይጠበቅብሻልና ጠንክረሽ ሰርተሽ ትልቅ ደረጃ ስለምትደርሺ በትንሽ ነገር አትሸነፊ። እሺ። እሺ። እግዚአብሔር ይስጥልን። አመሰግናለሁ።